ክቡራን አድማጭና ተመልካቾቻችን ለዚህ ጊዜ በሰላም አድርሶን በዚህ ሐሳብ መወያየት እንድንችል ስላደረገን እግዚአብሔር ይመስገን። ዛሬ የሚተላለፈው መልእክት ክፍል 2 የተዳፈነ እሳት የሚል ሐሳብ ይሆናል። የተዳፈነ እሳት የሚለው ሐሳብ ነጋ ገረመው ታምራት ሐሳብን በጥበብ በሚል ርዕስ 2014 ዓ.ም ከታተሙ መጽሐፍ ጠቃሚ መረጃዎችን በመጨመር የተወሰደ ነው። ግሎባል ስታቲስቲክስ ኤችአይቪ ጎቭ 2023 ስለ ኤችአይቪ ስርጭት ከተገኘው የጥናት ውጤት ልንማር ይገባል። ስለዚህ ወጣቶች በተለይ ተማሪዎች መታቀብን መምረጥና አቅመ አዳምና አቅመ ሔዋን ስትደርሱና ተምራችሁ ራሳችሁን ስትችሉ ትዳር መመስረት ተገቢ መሆኑን መረዳት ያስፈልጋል። ይህንን ስታደርጉ ሩቁን የማየትና የማሳካት እድላችሁ ሰፊ ይሆናል። ወጣቶች ለስኬት በእምነታችሁ ጽኑ መሆን ያስፈልጋል። እግዚአብሔር የሰጣችሁን ሕይወት በጥንቃቄና በብልህነት ልትመሩ ይገባል። በተለይ ወጣቶች፣ ተማሪዎች ለሁሉም ጊዜ መስጠት ይገባል። መቸኮል ተገቢ አይደለም። ለሁሉም ሂደት ነው፣ ጊዜ አለው። በየደረጃው በየጊዜው ሲሆን ውጤታማ ትሆናላችሁ። ሰከን ብሎ አካባቢን መርምሮ መምራት ተገቢ ነው። እውነትን መፈለግ ነው። ዝላይ ከበዛ ያለ ጊዜ መቀጠፍ ያጋጥማል። እድሜ ልክ ጸጸት ነው። በጥንቃቄና በብልህነት መኖር ያስፈልጋል። ቆም ብላችሁ ማሰብ ተገቢ ነው። ማስተዋል ያስፈልጋል። በትዕግስት ሕይወታችሁን ካልመራችሁ የተዳፈነ እሳት ይበላችኋል። ወጣቶች እንዲሁም ተማሪዎች፣ ቤተሰብ ኤችአይቪ ኤድስ የሚያደርሰውን የሕይወት ፈተና ተነጋገሩ፣ መፍትሄ ያስቀምጡ። አዋቂዎችም ዝላይ አስፈላጊ አይደለም። ስትዘሉ ወድቆ መሰበር ይኖራል። አወዳደቅ ደግሞ የዕድሜ ልክ እሳት ነው። ኤችአይቪ መፍትሄ ያልተገኘለት ነው። ሰው እስካለ ድረስ ሊኖር ይችላል። ስለዚህ ጥንቃቄ ወሳኝ ነው። ልጆቻችንን ከኛ መልካም ስነ ምግባር ሊማሩ ይገባል። ትውልዱ ዕዳ ውስጥ እንዳይገባ ዘወትር ያለማቋረጥ ማስተማር ይገባናል። ማንበብ የሕይወት ፋና ነው። መምህርና ደራሲ ነጋ ገረመው ታምራት ነኝ። ለዛሬ አበቃን። መልካም ሳምንት።